እሺ መኪና ስታምር የኔ አይደለም እና አቶ ወርቁ አይተነው በገቡት ቃል መሰረት ለታኩር የተገዛ መኪና ነው። ይኸው እንዴት ትላለህ? ቃል በተግባር ተገዛለት። ይሄን የመሰለ ብለሽዋል። ልደውልለት ለታኩር። ታኩሬ እንዴት ነህ? ሰላም ነህ ወይ? እሺ አለው ልንነግርክ ነው። እኔ ሳሪና ሙኒት አንድ ላይ ነው ያለነው። አባታችን ታላቁ ወንድማችን አቶ ወርቁ አይተነው በቃላቸው መሰረት መኪናክን ገዝተው አስረክበውናል። መኪናክ ጋር እንገኛለን። እስኪ የምትለው ነገር ካለክ። አመሰግናለሁ። በጣም ያሸርባው ነው ላረጉልኝ ታቆር እዚህ በጣም ከልብ ያመሰግናለሁ። ያው ላይ ተጠቃሚ ነበርኩ ሁሉ ታቋል እና በሰፖርታቸው በጣም ነው በማላውቀውና ባልጠበቅኩት ሰዓት ይሄን ነገር ስላበረከቱልኝ በጣም አድርጌ አመሰግናለሁ። እናንተንም አመሰግናለሁ በጣም። እኛም እንኳን ደስ ያለ ታኩሪ፣ እንኳን ደስ ያለ ትላክስ እናርግለት። ሰምተሃል? ወፍራም ነው ታኩሬ። በጣም ነው የምናመሰግነው። የዓለም ያድርገው በብዙ በረከት ተሞላ ብለናል። እሳቸውንም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ቴንክ ዩ። ይሄን ልንገርክ ብዬ ነው። እሺ እናመሰግናለን። መልካም ጊዜ። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ሁሉ አማን፣ ሁሉ ተማም። የተዋህዶ ልጆች ማለት ነው። የተዋህዶ ልጆች እንኳን አደረሳችሁ። ዛሬ 4 ዮሐንስ ነው። እንኳን አደረሳችሁ። የዓመት ነው የሚከበረው። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ ጣር ጀመረ ማለት ነው። እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ካሁን በፊት ቪዲዮ ሰርቼላችሁ ነበረ። ደብረ ብርሃን እንደሚገኙ ወገኖቻችን የእርዳታ ለማሰባሰብ ላይ ማለት ነው። እንግዲህ ወርቁ አይተነው ለታኩር ቃል ገብቶለት ነበረ። መኪና እንደሚገዛለት ቃል ገብቶ ነበረ። ቃል በተግባር እንግዲህ መኪናው ተገዝቶ ዱባይ ላይ ነው ያለው ማለት ነው። የታኩር መኪና እውነት ለመናገር ለእሱ እኔ በጣም ነው ደስ ያለኝ። ታኩሬ እንኳን ደስ አለ ወንድሜ፣ መልካም ልጅ ነህ። እውነት ለመናገር በጣም ብዙ ቲክቶከሮች አሉ፣ በጣም ብዙ ታዋቂዎች አሉ። ግን አንተ ልብ መልካም ስለሆነ መልካም ነገር ሁሉ ለአንተ ይግጠም፣ ለሁሉም ይግጠም መልካም ነገር። ግን አንዳንድ ቲክቶከሮች አብዛኛው ነው ይሉኝ ማመቤቴን ከራሳቸው እድገት ውጪ እታች ያለውን ማየት አይፈልጉም። እንደውም አሁን እየሰሩ ነው ያሉት፣ አሁን የተሳተፉ ነው ያሉት እንጂ የራሳቸውን እድገት ብቻ የሚያዩ አሉ። ዱባይ ይሄዳሉ ይዝናናሉ፣ ወይም የሆነ ሀገር ይሄዳሉ ይዝናናሉ። ለተጎዳ ቤተሰብ ብዙ በጣም ብዙ ርቀን ሳንሄድ አዲስ አበባ ውስጥ እንኳ ስንት ጎዳና ተዳዳሪ ሞልቷል ማለት ነው። ለምን ጎዳና የተዳደረን ስለሌለው ነው። እና በጣም ነው ደስ የሚለው። እግዚአብሔር ዘመናችሁን ይባርከው። መልካም ስራ ለምትሰሩ እንደነ አዶናይ እንደነ ታኩር እንዲሁም ጋሽ ወርቁ አይተነው እግዚአብሔር እድሜህን ረዘም ያደርግልህ። ከዚህ በላይ ጨምሮ ይስጥ ማለት ነው። እናንተ ሀብታም መሆን ግን ደስ ሲል አስባችሁታል? ሀብታም መሆን ምን አይነት ደስታ እንዳለው አሰብኩትኝ እኮ እኔ። ኧረ ድህነት እንደው ባፍንጫዬ ውጥት ይበለ እንዴ! እኔ ሀብታም ነው የምሆነው በቃ ከዛሬ ጀምሮ። ያው ሀብታም መሆን የሚጠላ የለም እኮ ግን አያችሁ ስራዬ በቃ ሀብታም መሆን ነው የምፈልገው እኔ። ነገርኳችሁ። ቤተሰብ ያልሆናችሁ ለማንኛውም ሰብስክራይብ ያደረጋችሁ ቤተሰብ አድርጉኝ። ቤተሰቦቼ ደግሞ ላይክ ሼር እያደረጋችሁ አሁን የተለመደው ነው። ይቺ ደግሞ ሁሌ ሰብስክራይብ አድርጉ፣ ሁሌ ላይክ ሼር አድርጉ እያለች ትነጫነጭብናለች እንዴ ምናምን እንዳትሉ ማለት ነው። እንደተለመደው ነው። እውነት ለመናገር አልልምልና ከዛ ደግሞ እረሳዋለሁ እላለሁ ማለት ነው። እንግዲህ ቻሉት ላይክ ብታረጉ ችግር የለውም። ቁም ነገር ነው የምላችሁ። እንደ አንዳንድ ጊዜ ራሳችሁ ቸክ አድርጉትኝ። ላይክ ልታረጉ ስገቡ ኮሜንቱ ሀይ ነው፣ ላይኩ ደግሞ በግማሽ ማለት ነው። እንዴ ምን እየተካሄደ ነው ያስፈላል። ቁም ነገር ላይክ ብታረጉ አንደኛ ለምን እንደሚጠቅም ታውቃላችሁ። ሊሸርት ይችላል። ለሰዎች ተደራሽነት ስለሚኖረው ላይክ ስታደርጉ ይሸርታል። አለቀ፣ ሌላ ነገር አይደለም። ስለዚህ ላይክ አድርጉ። እንደው ምን አለበት እኛ ይሄ የዩቲዩብ ዶላር ብንቀምስ፣ እኔ ብቀምስ ነግራችሁ ነበር። ግን እስካሁን ወፍ የለም፣ ቁም ነገር የለም እስካሁን ማለት ነው። እንግዲህ እስኪ ከ5 ወርም ከ6 ወርም በኋላ ቢሆን ያው መቅመሳችን አይቀርም ዩቲዩብ እስካለ ድረስ ብዬ አስባለሁ።
ለማንኛውም ወደ መጣንበት ስንመለስ እንግዲህ በባለፈው ብዙ ነገር ተፈጥሮ ነበረ። ላይቭ ላይ ብሩ ከተሰባሰበ በኋላም ባለ ድርጅቶቹ እንደዚህ አሉ እንትን አለ፣ በዚህ ወጥቶ በዚህ ወርዶ ብቻ ፖለቲካ ውስጥ አስገብተውት ነበረ። የወርቁ አይተነውን ብር አንቀበልም ተባለ ምናምን ተብሎ በጣም ብዙ ብጥብጥ ተነስቶ ነበረ። እውነት ለመናገር እኔ ለራሱ በሰዓቱ ከፋኝ፣ አለቀስኩ ስላችሁ ሰው በብሔር አማራ ስለሆኑ ተፈናቀሉት። ስለዚህ እንዴት እከሌ አያግዝም? መንግስት ዙሪያ ያላየውን እና ሌላ ግለሰብ ቢረዳው ምን ችግር አለው? መንግስት ነው ራሱን ያፈናቀላቸው። ዙሪያቸውም እንዲሞቱ ነው የሚፈልገው። ከተፈናቀሉ በኋላ እንዲሞቱ ነው የሞቱትኝ፣ ሞተዋል። ያሉትም ደግሞ እንዲሞቱ ነው የሚፈልገው። ሊያግዝ ቢፈልግ መንግስት ያግዝ ነበረ። ስለዚህ ህብረተሰብ ደግሞ ህዝብ እንዲያግዝ ማድረግ ደግሞ የበለጠ በጣም ነው የሚያስጠላው። እና በዛን ሰዓት ብቻ ትክክለኛ መረጃም ሆነ የውሸት መረጃም ሆነ ብቻ እየተዋነበ ነበረ ማለት ነው። በጋራ ተሰባስቦ ማንኛውንም እርዳታም አሰባስቦ ለአንድም ሆነ እንደዚህ ለተፈናቀሉ ወገኖች መርዳት ክልክል እንደሆነ አስባችሁታል? አንድን ሰውም ሌላን ሰው መርዳት እንደማይችል ማለት ነው። እንግዲህ እኔ አቅም ኖሮን ለሆነ ሰው ማድረግ አልችልም፣ በህጉ መሰረት ማለት ነው። ያስቀጣል። ህገወጥ ገንዘብ ነው። ምን ነው ህገወጥ ገንዘብ? ሰው ሰርቶ ለፍቶ ያመጣውን ገንዘቡን ለተቸገሩ መርዳት ህገወጥ ገንዘብ ነው፣ ሊያስፈል አይችልም። ብቻ በጣም ከባድ ነው። አሁን ላይ ብር ተሰባስቦ ለሆነ ሰው ለመርዳት የሌላ ድርጅት ስም ያስፈልጋል፣ ወይም የሌላ ድርጅት አካውንት ያስፈልጋል ማለት ነው እንጂ እንደዚህ ተሰባስቦ ለተቸገሩት ወገኖች ማድረስ አይቻልም። ለምሳሌ ከየት ልጀምርላችሁ መስላችሁ? አዶናይ ለትግራይ ተፈናቃዮች በዛና በጣም ነው የሚያሳዝኑት። እመቤቴን እኔ አለቀስኩ። ምን እየተፈጠረ ነው ኢትዮጵያ ውስጥ አስባችሁታል? አንዱ ጠግቦ እያስተረፈ እየደፋ እያደረ፣ አንዱ ደግሞ በዛ ልክ ማለት ነው። እናት በዛ ልክ እንደዛ ሆነ ስታይ አስለቀሳን መብራንን። እና እሱ ያሰባሰበውን 16 ሺህ ማለት ነው። እሱ ያሰባሰበውን እንግዲህ አይሆንም ተባለ ማለት ነው። እሱ አውጥቶ ይዞ እንደማይሄድ እንግዲህ እሱ ያሰባሰበውን ብር ለማን ሰጠ? ለመንግስት። አናድም መንግስት እኔ እነሱ ያሰባሰቡትን ብር እኔ ነኝ መርዳት የምችለው እንጂ ለተከፉት ለተራቡት ወገኖች እኔ መስጠት የምችለው እንጂ እናንተ አይደላችሁም ብሎ ማለት ነው። እንግዲህ እግዚአብሔር ያሳያችሁ። ላይቭ ላይ ቁጭ ያሰባሰበው ማን ነው? አዶናይ ነው። ብሩ የተሰጠው ወደ መንግስት ድርጅት ውስጥ ገባ ማለት ነው። እና በጣም ነው የሚያስጠላ። ሀገራችን ላይ ያለን ነገር ያስጠላን። ብቻ በዚህ ባለ በዛ ማለት ትግራይ ያሉትም ለጊዜው ተረድተዋል። ደብረ ብርሃን ያሉትም ለጊዜው ተረድተዋል። እግዚአብሔር ይመስገን። ግን ደብረ ብርሃን ያሉት ብቻ አይደሉም ተፈናቃዮቹ፣ በጣም ትግራይም እዛ አካባቢ ያሉት አይደሉም ተፈናቃዮቹ፣ በጣም በብዙ ቦታ አሉ። እግዚአብሔር ሀገራችንን ሰላም ያደርግልን፣ ሰላሙን ያምጣልን። እውነት ሀገር ሰላም ብትሆን የሁሉ ነገር ባይፈጠር ነበረ። ሰላም ማጣት ብዙ ነገር ያሳጣል። ከቤታቸው ተፈናቅለው የሰው እጅ ማየት በጣም ከባድ ነው። ተመናገር አንዳንዴ ማለት ነው። ሳውዲ ውስጥ የሆነ ወይም ታዋቂ ነገር የለም እንደ ዱባዮች ማለት ነው። ዱባዮች ይለያሉ። እግዚአብሔርን እንግዲህ 800 ኪሎ ልብስ ነው ያስገቡት ለደብረ ብርሃን ማለት ነው። ልብሱም ደርሷቸው ቪዲዮ ለቀው ነበረ። በጣም ነው ደስ የሚለው። እንግዲህ የበረሃ ዳይመንድ በሚለው የመዳም ቅመሞች ማለት ነው። ቅመሞች ተቀይሮ ዳይመንድ ሆነዋል። ልንገራችሁ ብዬ ነው። እናንተ ብዙም ቲክቶክ ስለማገቡ እኔ ደግሞ እንደዚህ ጎራ እያልኩኝ አንዳንድ ነገር ይዤ እመጣለሁ ማለት ነው። ወይኔ ደስ ሲሉ መቤቴን አስባችሁታል? 800 አሁን እኮ እዚህ ሀገር ሳውዲ ላይ ልክ እንድነዛ የሚተባበር ሰው እና ታዋቂ ሰው ቢኖር ከዛ የበለጠ ልብስ ይዋጣ ነበረ። ምክንያቱም አለ ልብስ፣ እግዚአብሔር ይመስገን። አንለብሰው የሚገዛን ይቀመጣን ካለ ልብስ ላይ ራሱ ተነስቶ ቢሰባሰብ በጣም ብዙ ነገር ይሆን ነበረ። ግን ይሄን የሚያድርግ የለም። አያዋጡም፣ አይሰሩም። ማን ነው የሆነ ልጅ የሳውዲ ሴቶች የሚሮጡትኝ ባሏን ፈትታ ሌላ ባል ለማግባት ነው ወይም ለመቀየር ነው ፍቅረኛዋን። የዱባይ ደግሞ ከመዳን ቤት ወጥታ የራሷን ስራ ለመስራት ነው ሲል ሰምቼው ነበርና አብዛኛውን ሁሉም እያልኩኝ አይደለም። ለምሳሌ እኔም ሳውዲ ነኝ ያለሁት፣ እግዚአብሔር ይመስገን ከስራ ውጭ እስካሁን አሁን ይሄ የተባለው ቦታ ላይ እግዚአብሔር ይመስገን አልገኝበትም፣ ለወደፊትም ማለት ነው። እስካሁንም እግዚአብሔር ይመስገን። እና የዛሬው ቪዲዮ ይሄን ይመስል ነበረ። እንግዲህ ከወደዳችሁት ላይክ፣ ሼር፣ ኮሜንት ላይ ደግሞ ለይሽ እንደዚህ አልሽ የምትሉ ከሆነ ደግሞ በድጋሚ መለስበታለሁ። ጻፉ፣ ችግር የለውም። የተሰማችሁትን ነገር ምናምን ሁሉ ነገር
ያው እኔ ሰው የሚሰድብ የሚነካ ነገር አላመጣባችሁም፣ ግን ሰው የማይጎዳ አንደኛ የሚጠቅም ከሆነ ይጠቅማል፣ ባይጠቅምም ሰው የማይጎዳ ነገር ነው ቪዲዮ እየሰራሁ የማመጣው። ስለዚህ ሀሳብ አስተያየታችሁ ታስቀምጡ፣ ማስተካከለው ነገር ነው ለማለት ፈልጌ ነው። በተረፈ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ። በጣም ነው የማከብራችሁ ቤተሰቦች ማለት ነው።